በ14ኛው የዱሃ ማራቶን ኢትዮጵያውያን አትሌቶች አሸነፉ። በዓለም አትሌቲክስ የኤሊት ደረጃ የተሰጠው ዱሃ ማራቶን ዛሬ ጠዋትም ተደርጓል። በወንዶች ታምራት ቶላ፣ በሴቶች ደግሞ ትዕግስት ገዛኸኝ ክብረ ወሰን በማሻሻል ጭምር አሸንፈዋል። የኦሎምፒክ ሻምፒዮኑ አትሌት ታምራት ቶላ በዱሃ አቅሙን አሳይቷል። ማራቶኑን ለመጨረስ 2 ሰዓት 5 ደቂቃ ከ40 ሰከንድ ፈጅቶበታል። ይህም የቦታው አዲስ ክብረ ወሰን ሆኗል። ከታምራት በመቀጠል ሌሎች ኢትዮጵያውያን እስከ 5ኛ ተከታትለው ገብተዋል። አሰፋ ቦኪ ከታምራት 15 ሰከንድ ዘግይቶ ሁለተኛ ሆኗል። ቦኪ ድሪባ፣ ድንቅ አለማየለና ባለው ይሁንልኝ ከ3ኛ እስከ 5ኛ ተከታትለው ገብተዋል። በሴቶች ውድድር አሸናፊ የሆነችው በፓራሊምፒክ ውድድር ስሟን የገነባችው ትዕግስት ገዛኸኝ ናት። ትዕግስት በፓራሊምፒክ ለሀገራችን በታሪክ ለመጀመሪያ ጊዜ ወርቅ ሜዳሊያ ያስመዘገበች አትሌት መሆኗም ይታወሳል። በጭላንጭል ፓራሊምፒክ ውድድር የምትታወቀው ትዕግስት በዱሃ ማራቶን የቦታውን ክብረ ወሰን በማሻሻል አሸንፋለች። 2 ሰዓት 21 ደቂቃ 14 ሰከንድ የፓራኦሎምፒክ የ1500 ሜትር ሻምፒዮኗ በዱሃ ማራቶን የገባችበትም ጊዜ ነው። ትዕግስት ግርማና ሙሉሀብት ጸጋ ደግሞ 2ኛና 3ኛ ደረጃን ይዘው ጨርሰዋል። በሴቶች ውድድር ኬንያዊት አማኒ ሞርሲ 4ኛ ከመውጣቷ ውጪ እስከ 10ኛ ደረጃ ኢትዮጵያውያን አትሌቶች ተቆጣጥረውታል። የኢትዮጵያ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር ጨዋታዎች ትናንትና ተጀምረዋል። ሁለቱም ጨዋታዎች ባቻ ውጤት ተጠናቀዋል። ባህር ዳር ከተማ ከመቀሌ ሰባ እንደርታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታ ግብ ሳይታይበት አልቋል። ለግብ የቀረቡ ሙከራዎችን በማድረግ ባህር ዳር ከተማዎች የተሻሉ ሲሆኑ ሄኖክ ይበልጣል ከርቀት የሞከራትና የግቡ ቋሚ የመለሰበት ከሚጠቀሱት መካከል ናት። ባህር ዳር ከተማ ካለፉት 5 ጨዋታዎች በ4 አቻ ሲወጣ ሁሉም ያለ ግብ የተጠናቀቁ ጨዋታዎች ናቸው። አሁን ላይ ባህር ዳር ከተማ በ20 ነጥብ 8ኛ ደረጃ ላይ ተቀምጧል። መቀሌ ሰባ እንደርታ ባለፉት 5 ጨዋታዎች ያለ ሽንፈት ቢጓዝም ደረጃው ግን 17ኛ ላይ ነው። ትናንት አዲስ አበባ ስቴዲየም ላይ የተደረገው ሌላኛው ጨዋታ ኢትዮጵያ መድን ከወልዋሎ ዓዲግራት ዩኒቨርሲቲ ተገናኝተውበታል። ይህ ጨዋታም ግብ ሳይቆጠርበት ተጠናቋል። ዛሬ ሊጉ በ4 ጨዋታዎች ይቀጥላል። ቀን 7 ሰዓት ወይም አሁን ፋሲል ከነማ ከሸገር ከተማ ጨዋታቸውን ያደርጋሉ። ፋሲል ከነማ አምሳሉ እስመላለምን ዋና አሰልጣኝ አድርጎ ከመደበ በኋላ የመጀመሪያ ጨዋታው ይሆናል። ሀዲያ ሆሳዕና ከምድረገነት ሽሬ የሚገናኙበት ጨዋታ ሌላው አዲስ አበባ ስቴዲየም የሚደረግ ጨዋታ ነው። ነገሌ አርሲ ከወላይታ ዲቻ፣ ኢትዮጵያ ኤሌክትሪክ ከንግድ ባንክ ደግሞ አዳማ ላይ የሚደረጉ ጨዋታዎች ናቸው። በጅማ ዩኒቨርሲቲ አስተናጋጅነት በቅርቡ የሚካሄደው የከፍተኛ ትምህርት ተቋማት ስፖርት ፌስቲቫል ላይ ውጤታማ ለመሆን በ9 የስፖርት አይነቶች ዝግጅት ማድረጉን የባህር ዳር ዩኒቨርሲቲ ገለጸ። ስፖርታዊ ጨዋነት ላይ ደግሞ አጥብቀው እንደሰሩም ገልጸዋል። መልሰው ጥበቡ በቅርቡ በጅማ ዩኒቨርሲቲ አስተናጋጅነት ለሚከናወነው የ2018 ዓ.ም የኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የስፖርት ውድድር ላይ ለመሳተፍ የባህር ዳር ዩኒቨርሲቲ ዝግጅት እያደረገ ይገኛል። በ9 የስፖርት አይነቶች የሚሳተፈው የባህር ዳር ዩኒቨርሲቲ የሚደረገው ዝግጅት ተጠናክሮ ቀጥሏል። ከተለያዩ ካምፓሶች ልጆችን ጠርተናል። ከሰባት አሚት፣ ከይባብ፣ ከዘንዘልማ፣ ከፖሊ፣ ከኮቢ ከዚህ ከሜን ካምፓስ ከፔዳ በአጠቃላይ ተወዳዳሪ ስፖርተኞች በዚህ በቮሊቦል ስፖርት መጥተው እንደምታየው በከፍተኛ ስሜትና ፍላጎት ዝግጅታቸውን ከጀመሩ ሳምንት ሆኖናል። ከመማር ማስተማር ባለፈ በዚህ በስፖርት ተሳትፏቸው ከተለያዩ ዩኒቨርሲቲዎች ጋር ያለውን ግንኙነት ለማጠናከርና እንዲሁም ስፖርቱን ደግሞ ለማሳደግ ብሎም ደግሞ ለሀገራችን ወጣት ስፖርተኞችን ለማፍራት ይሄ እድል በጣም ጥሩ አጋጣሚ ነው ብለን እንወስዳለን። ዝግጅት እየተደረገ ይገኛል። ከዛ ውስጥ አንዱ የጠረጴዛ ቴኒስ ነው። በሴቶችም በወንዶችም ዝግጅት እያደረግን ነው። እየተደረገ ባለው ዝግጅት በየስፖርት አይነቱ የተሻሉ ልጆችን ለመመልመል ጥረት እየተደረገ እንደሚገኝ አሰልጣኞቹ ተናግረዋል። በቮሊቦል ቤዚክ የሆኑ መሰረታዊ ነገሮች የምናይባቸውን ልጆች እንይዛለን። ይህንን ደግሞ በአንዴ አይደለም ስክሪን አውት የምናደርገው።
ቴክስት ታይም 4 ቀን 5 ቀን እድል ደጋግሞ ማየት ያስፈልጋል። ካሉ ግቢዎች በሙሉ ፍላጎቱ ያላቸውና ከዚህ በፊት በተለያዩ ጊዜያት ውድድር ያካሄዱ እንዲሁም ደግሞ ስልጣናም አቅም ያላቸው ልጆችን አሁን በዚህ በውድድር መልክ እርስ በርስ እያወዳደርን የተሻሉ ልጆችን እየመረጥን እንገኛለን። ጅማ ዩኒቨርሲቲ ላይ በሚደረገው ውድድር በስፖርታዊ ጨዋነት ተሳትፎ ውጤታማ ለመሆንም እየተሰራ መሆኑን አሰልጣኞቹ ገልጸዋል። በዚህ ውድድር ላይ ከማይተዋወቁ የተለያዩ ዩኒቨርሲቲ ተማሪዎች ጋር ትልቅ መድረክ ነው የሚፈጥሩትኝና በዚህ ዙሪያ ላይ ልጆች የሆነ በቃ በሚሄዱበት ሁሉ ቦታ በሚያርፉበት ሁሉ ቦታ በውድድር ቦታ በድጋፍ አሰጣጥ በአጠቃላይ የዳኛን ውሳኔ በማክበር በእነኚህ ዙሪያ ላይ በቃ ፍጹም ጨዋነት ያለው ስራ ሰርተን ነው እኛ እንመለሳለን ብለን 100% እርግጠኛ ሆነን የመናገር እንፈልግ። በስፖርት ዘርፍ አንዱና ዋናው ነገር ተሳትፎ ነው። በተሳትፎ ደግሞ ክህሎት ያላቸው አቅም ያላቸው ልጆች ለሀገራችን ማበርከት ነው። ይህ እንዳለ ነው ደግሞ ስፖርታዊ ጨዋነት በተለይ ደግሞ ጥሩ ስነ ምግባር ያላቸው ብቁ ዜጋ የሆኑ ወጣቶችን በዚህ ስፖርት ውስጥ እያሳተፈን እንገኛለን። ዩኒቨርሲቲውም ደግሞ በዚህ ልክ ነው ሰፋ አድርጎ እየሰራ ያለው ማለት ነው። የእንጅባራ ዩኒቨርሲቲም በከፍተኛ የትምህርት ተቋማት ፌስቲቫል ላይ የአካባቢውን ባህል ለማስተዋወቅ ተዘጋጅቻለሁ ብሏል። በዘንድሮ ውድድር ካለፈው ዓመት በተሻለ ተፎካካሪ ለመሆን ወደ ጅማ እንደሚጓዙም ነው የገለጹት። ዳንኤል ሲሳይ በአማራ ክልል ከሚገኙት ዩኒቨርሲቲዎች መካከል አንዱ የሆነው እንጅባራ ዩኒቨርሲቲ በከፍተኛ ትምህርት ተቋማት የስፖርት ፌስቲቫል ላይ ጠንካራ ተፎካካሪ ለመሆን በሁሉም የስፖርት አይነቶች ዝግጅቱን ማጠናቀቁ ተገልጿል። ዩኒቨርሲቲው እንደሌሎች ዩኒቨርሲቲዎች ለመሳተፍ አሁን ኦልሞስት በ15 ያክል ስፖርቶች ናቸው ለውድድር እንዲቀርቡ የተደረገው። ከዛ ውስጥ እኛ አቅማችን የሚፈቅደውንና በዝግጅት የተሻሉ የምንላቸውን ወደ 6 የስፖርት አይነቶች ለመሳተፍ ነው አሁን እየተዘጋጀን ያለው። የስፖርተኞች መገኛ ተብሎ የሚታሰቡ የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል ላይ ከተፎካካሪነት ባለፈ በፌስቲቫሉ ላይ ተሳትፎ የአካባቢውን ባህል ማስተዋወቅ ደግሞ ዋናው ዓላማ መሆኑን የዩኒቨርሲቲው የስፖርት ክፍል ኃላፊ አቶ አማረ መብራቱ ገልጸዋል። ጠንካራ ተፎካካሪዎች ሆነን በሁሉም በመረጥናቸውና በተዘጋጀንባቸው እንሄዳለን የሚል ቅድሚያ ያለን፣ ግን ያንንም አድርገን ፌስቲቫሉን ስንካፈል ኦልሞስት እንጅባራን ወክለን አምባሳደር ሆነን እናውቃለን። ሴቶቹን የዚህ አካባቢውን ባህል ምናምን ትልቁ ከፊት ቀድሞ የሚመጣው ነገር እሱ ነው። ቀጥሎ ያለው ማሸነፉ የሚለው አለ። የስፖርተኞች መገኛ የሆነው ይኸው የከፍተኛ ትምህርት ተቋማት የስፖርት ፌስቲቫል ሳይቆራረጥ ቀጣይነት ኖሮ ሲካሄድ ሀገር የምትፈልገውን ስፖርተኞች የምታገኝበት በመሆኑ ትኩረት ተሰጥቶት ሊሰራ እንደሚገባም አቶ አማረ ገልጸዋል። የዩኒቨርሲቲዎች ውድድር ያው ብዙ ጊዜ ተጀምሯል፣ ብዙ ጊዜ ተቋርጧል በታሪኩም እንደምናየው። ስለዚህ ምንድነው ዩኒቨርሲቲዎች፣ ትምህርት ቤቶች ያው የስፖርተኞች መፍለጫ መገኛም ጭምር ናቸው። ስለዚህ ይሄን እንዲቀጥል የሁሉም ርብርብ የሚያስፈልገው ነው። ብዙ ትርጉም ተሰጥቶት መሰራት ያለበት በበጀት ተደግፎ ፖለቲካል ትኩረት ተሰጥቶት ልክ እንደዚህ አይነት ነገሮች እየተሳኩና እየተሟሉ ከሄዱ የዩኒቨርሲቲዎች ጨዋታ ለሌላ መትረፍ መቻል አለበት። ከዩኒቨርሲቲ የሚወጡ እዚህ በስፖርት ውድድር ውስጥ አሳልፈው የሚወጡ ልጆች በማህበረሰቡ ላይ ነገ የነቃ ተሳትፎ አድርገው ስፖርቱን ያሳድጋሉ የሚል ግምትም ስላለ